ማን ነው ይሄ የመስጊድ ኮሚቴ? አሊፍ ትቀመጥ ትቁም ትጣመም ቀጥ ትበል የማያውቅ እስንጃ ማድረግ የማያውቅ ኮሚቴ እኮ ተሾሙ ነው ኢማሞችን እያዘዘ ያለው። ያስተጋገድ ስነ ስርዓትን ያስተምሮት ስነ ስርዓትን የሚያውቅ ያኒ ምግብ ሳያምረው ትዳር ሳያምረው ቤተሰብ ሳይዳፍቅ የቀራ የሆነ ሰው ነው የሚያውቀው እንዴት ማስተገድ እንዳለበት። ከሰላት በኋላ ዱዓ ማድረግ አትችልም ብሎ የሚያዘው ዛሬ ማን ነው? አልহামዱሊላህ የሚል አልহামዱሊላህ እንኳን ማለት የማይችል ሲል ምን ይላል? አልহামዱሊላህ ድሪላ ሱብሃንአላህ والله ወአለይኩም ሰላም የሚል ወአለይኩም السلام عليكم ስትለው ወአለይኩም ሰላም ብሎ ምላሽ የሚሰጥ ኮሚቴ ተሾሞ ነው ዛሬ ኢማሞችን እንዲህ ካላደረክ ፈልጣለሁ ቆርጣለሁ። ለምንድነው ዙሁርና አስር ኢማሞቹ እንዲያሰግዱ አዲስ መጤዎቹ ደግሞ መግሪብ ኢሻ አስርን ለምንድነው የተፈቀደላቸው? የኛ ኢማሞች እንደዚህ ሐፊዝ ናቸው። ለምን ጀህር ናቸው ሰላቶቹ መግሪብም ኢሻም ሱብሂም ምንድናቸው ድምጽን ከፍ አድርገው የሚቀሩባቸው ስለሆኑ ይሄ ኢማም ምንም አይችልም ችሎታ የለውም የሚል ነገር በማህበረሰቡ ጭንቅላት እንዲቀረጽ እነዚህ ደግሞ ድምጽ ከፍ በሚደረግበት ወቅት በሚያሰግዱበት ሰዓት ድምጻቸው ቅላጼያቸው ያምራል በማህበረሰቡ ዘንድ አዋቂ ተደርገው እንዲሳሉ ፈታኙ ማን ነው? ቀደም እንዳልኩት ወአለይኩም ሰላም የሚል ኮሚቴ ኢማሞች የሚፈትን ያለው የኢማሞች የሙያ ማረጋገጫ ብቃት እየጠየቀ ያለው ማን ነው? አተህያቱ በስነ ስርዓት መቅራት የማይችል ሶላት እንዴት እንደሚነየት ምን ተብሎ ሶላት እንደሚነየት የማያውቅ የዚህ አይነት ሰው ነው ኢማሞችን 40 እና 50 ዓመት ሲቀሩ የነበሩ ኢማሞቻችንን የሙያ ማረጋገጫ ብቃት የለውም ብሎ የሚፈትኑ። አረ ይሄ ፍትህ ይታይልን። የመንግስት ያለ የፍትህ ያለ ያለ ነው። ይሄንን መልእክት ለመንግስት አስተላልፋለሁ።